ሰላም ጤና ይስጥልኝ ውድ የቻናሌ ተከታታዮች እንዴት ቆያችሁኝ? በዛሬው እይታችን እንዴት ቪዲዮአችንን ሪሌትድ እናደርገዋለን ነው። ማለትም መጀመሪያ አንድ ቪዲዮ ለቀን ከታች ሁለተኛው ቪዲዮአችንን ከሱ ጋር ተያያዥ እንዴት እናደርገዋለን፣ ሰዎች የመጀመሪያ ቪዲዮአችንን አይተው ሲጨርሱ ወደ ሁለተኛው እንዴት ይገባሉ የሚለውን አብረን የምናየው። ይህ ለጀማሪዎች የተዘጋጀ ቪዲዮ ነው። ጀማሪዎች ይህ ቪዲዮ ይጠቅማቸዋል ብዬ ነው ያሰብኩትኝ። ይጠቅመኛል፣ ያበረታታኛል የምትሉ ሰብስክራይብ፣ ላይክ፣ ሼር ማድረግ አትርሱ። መጀመሪያ የምናደርገው ማለትም ቪዲዮአችንን ስንሰራ ወይ ሾርትም ከሆነ ወይንም ሙሉ ቪዲዮ ከሆነ እንደተለመደው ፕላስ ምልክቷን ነክተን ቪዲዮአችንን እንፖስታለን ማለት ነው። ስንፖስት የሚመጡትን እንትኖች እያንዳንዳቸውን በዝርዝር አሳያችኋለሁ ማለት ነው። ልክ እንደዚህ ቪዲዮአችንን እንፖስተዋለን ማለት ነው። አሁን ይሄ ሾርት ነው፣ በሾርት ነው እያሳየኋችሁ ያለሁት። ከዛ ደን እንለዋለን፣ እንደዚህ ይመጣልናል። ኔክስት እንለዋለን። ኔክስት ካልነው በኋላ ታይትል ጻፉ ይለናል፣ ርዕስ ማለት ነው። ርዕስ እንጽፍለታለን። እንደምታዩት ርዕስ እንጽፍለታለን። ከዛ ፐብሊክ እናደርገዋለን። ከዛ ዲስክሪፕሽን የሚለውን እንጽፍለታለን። ከዛ ወደታች እንወርድና እያንዳንዱን እያሳየኋችሁ እንድንሄድ ብዬ ነው። ያው ጓደኝነት የሚለው እየጽፍለታለሁ እኔ ማለት ነው። ከታች ሾው የምትለዋን ነክተናት ወደታች እንወርዳለን ማለት ነው። ከዛ ሪሌትድ የሚለውን ነካ ነው። ሪሌትድ የሚለውን ከነካ ነው በኋላ እዚህ ጋር ካሉኝ ቪዲዮዎች ውስጥ አንዱን መርጬ ከሱ ጋር አገናኘዋለሁ ማለት ነው። እዚህ ጋር ያለውን ብትፈልጉ ላይቭ ስትሪም ሊሆን ይችላል፣ ቪዲዮ ሊሆን ይችላል። ማንኛውንም ነገር ነክታችሁ ታገናኙታላችሁ። አሁን አያችሁት ላይቭ ላይ የሞዴሬተር እንዴት እንስጥ የሚለው ቪዲዮ ከታች መጥቶ ቁጭ ብሏል ማለት ነው ከዚህኛው ጋር ተገናኝቶ። ስለዚህ በዚህ መልኩ ከሰራችሁ በኋላ አፕሎድ ታደርጉትና ትለቁታላችሁ ማለት ነው። ሰዎች ይህንን ሾርት ቪዲዮአችሁን ከፍተው ሲያዩት ከታች ዋናው ቪዲዮአችሁ ይመጣላቸዋል ማለት ነው። ስለዚህ ከፈለጉት ከፍተው የማየት እድሉን ታገኛላችሁ ማለት ነው። ቪዲዮን ከወደዳችሁት ሰብስክራይብ፣ ላይክ፣ ሼር ማድረግ አትርሱ። ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። ቻው።